የሚለውን ነገር ማየት ጀምረናል። ቢያንስ 3 ነጥቦችን አይተናል። አንደኛ ጋብቻ ማለት ብቻ ነው ብለናል። አዳም ከሔዋን ጋር ብቻ፣ አበበ ከጫልቱ ጋር ብቻ፣ በቀለ ከበቀለች ጋር ብቻ እያል አይተናል። ሁለተኛ የእኛ ምዕራፍ ነው ብለናል። እኔነት ሞቶ ተቀብሮ በሁሉ ነገር የኔ 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 የሚለው አክትሞለት የእኛ የምንልበት ምዕራፍ ነው። እኔነት ፈጽሞ የማይሰራበት ነው ብለን አይተናል። ሶስተኛው ያየነው መሰጠት ነው ብለናል። መሰጠት ባል ለሚስቱ ራሱን አሳልፎ መስጠት፣ ያም ደግሞ ልክ ክርስቶስ ራሱን ለቤተክርስቲያን አሳልፎ በሰጠው መሰረት ነው ብለን ሚስትም እንደዛው ለባሏ አሳልፋ ራሷን መስጠት ነው ብለናል። ዛሬ እንግዲህ ከአራተኛው እንቀጥላለን ማለት ነው። እየተማርን ያለነው የጋብቻን ምንነት ነው። እየተማርን ያለነው ጋብቻ ምንድን ነው የሚለው ስለሆነ ማለት ነው። እንግዲህ አራተኛው ጋብቻ ኪዳን ነው። እግዚአብሔር ሰው ሲፈጥር ዘፍጥረት 1:27 ላይ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ለእስራኤላውያንም ስለ ጋብቻ ትእዛዝ ሲሰጥ ዕዝራ 9:10-12 ስታነቡ ከአሕዛብ ጋር ጋብቻ አትፈጽሙ፣ ለጋብቻ ሴት ልጆቻችሁን ለወንድ ልጆቻቸው አትስጡ፣ ለወንድ ልጆቻችሁም ሴት ልጆቻቸውን አታምጡ በማለት ነው መመሪያ የሰጣቸው። እንግዲህ ይህ ትእዛዝ 2 ነገሮች ላይ ያተኩራል ማለት ነው። የመጀመሪያው ትኩረት ጋብቻ በሁለት ተቃራኒ ጾታዎች ወይም በወንድና በሴት መካከል የሚደረግ የቃል ኪዳን ትስስር መሆኑን፣ ከዚህ ውጭ የሚፈጸም ጋብቻ ወይም ድርጊት የእግዚአብሔርን ቁጣ በሰው ላይ የሚያመጣ ነው ማለት ነው። እግዚአብሔር ከአዳም የወሰደውን አጥንት ሴት አድርጎ በመስራት ነው መልሶ ወደ አዳም በማምጣት የዳራቸው እና ጋብቻ ይሄ ነው ወገኖቼ። ጋብቻ በአንድ ወንድና በአንዲት ሴት መካከል የሚደረግ ፍጹም የሆነ አንድነት ነው። ከዚህ ውጭ የሆነው የአጋንንት ነው። ይህንንም ሲያረጋግጥ ነው እንግዲህ ዘሌዋውያን 18:2 ላይ ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ ጸያፍ ነውና የሚል። ሁለተኛው እንደሚታወቀው እስራኤላውያን እግዚአብሔር በቃል ኪዳን የራሱ ያደረጋቸው ሕዝቦች ናቸው። በመሆኑም ኪዳን ከሌላ ሰው ጋር የጋብቻ ቃል ኪዳን በማድረግ ከእውነት ወደ ሐሰት፣ ከብርሃን ወደ ጨለማ፣ ከሕይወት ወደ ሞት እንዳይሄዱ ነው። ስለዚህ ዛሬም ባልና ሚስት በሚደረገው ኪዳን ውስጥ የኪዳኑ ምስክር የሆነው እግዚአብሔር ኪዳኑን በሚያፈርሱት ላይ ይፈርዳልና ኪዳናችንን አጥብቀን የምንጠብቅበት ኪዳን ነው ማለት ነው ጋብቻ። ክብር ለኢየሱስ ይሁን። አምስተኛው የጋብቻ ምንነት በረከት ነው ጋብቻ። ምሳሌ 18:22 ላይ ሚስትን ያገኘ በረከትን አገኘ ይላል መጽሐፍ ቅዱስ። ስለዚህ ጋብቻ ምንድን ነው? በረከት ነው። ክርስቲያናዊ ጋብቻ ፍቅር፣ ደስታ፣ እርካታ፣ ሞገስ፣ አንቱታ፣ የተፈወሰ ትውልድ የሚገኝበት የበረከት ምንጭ ስለሆነ ጋብቻችን ውስጥ እነዚህ በረከቶች ተሟልተው እንዲገኙ ወገኖች ሆይ ወይም እንዲመነጩ የእግዚአብሔር ፍቃድ። ስለዚህ ባልና ሚስት የመንፈስን አንድነት በመጠበቅ የማቋርጥ ሰላም፣ ፍቅር፣ ደስታና መተማመን በጋብቻቸው ውስጥ እንዲኖር ኃላፊነታቸውን ሊወጡ ይገባል ማለት ነው። ለወደፊት ዝርዝር ኃላፊነታቸውን እናያለን፣ የባል ለብቻ የሚስት ለብቻ። ነገር ግን እያንዳንዳችን ኃላፊነታችን የማንወጣ ከሆነ በመታዘዝ ከምናገኛቸው በረከቶች ውጪ እንሆናለን። ለዚህ ነው መጽሐፍ ቅዱስ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሩ፣ ባሎቻችሁን አክብሩ የሚለው ጴጥሮስ ላይ። ጸሎት ተከለከለ ማለት ከማንኛውም መንፈሳዊም ሆነ ቁሳዊ በረከት ራቅን ማለት ነው። ከሰላም አእምሮን ከሚያልፍ የእግዚአብሔር ሰላም፣ ልብን ከሚሞላ የጌታ ደስታ ተለየን ማለት ነው። ስለዚህ ጋብቻ ምንድን ነው? በረከት ነው። ጋብቻ እርግማን አይደለም ወገኖች። እንደ እግዚአብሔር ፍቃድ ከገባንበት ጋብቻ
በረከት ነው። ጋብቻ ደስታ ነው። ጋብቻ የሰላም ቦታ ነው። ስድስተኛው ጋብቻ ኃላፊነት ነው። ኃላፊነት ነው። በአንድ በኩል እንግዲህ ትልቅ ኃላፊነት የምንቀበልበት የምንሸከምበት እንደሆነ መመልከት አለብን ማለት ነው። ሰው በምድር ላይ ብዙ ስጦታዎችን ከእግዚአብሔር እንደተቀበለ ይታወቃል። ከእግዚአብሔር ያልተቀበልነው ስጦታ የለም ወገኖች። ነገር ግን ክቡርና ቅዱስ በረከት ተብሎ የተመሰከረለት ጋብቻ ነው። መጽሐፍ ቅዱስ ዕብራውያን ላይ ጋብቻ ክቡር ነው ይላል። ቅድም እንደነገርኳችሁ ምሳሌ 18:22 ላይ ጋብቻ በረከት ነው ይላል። ስለዚህ ጋብቻን በረከት አድርጎ የሰጠን እግዚአብሔር ቢሆንም በረከትነቱን እንዳጣ የመጠበቅና የመንከባከብ ኃላፊነት ግን ለባልና ለሚስት ተሰጥቷል ማለት ነው። ክቡር ነው ያልተባሉ በጣም ብዙ ስጦታዎች አሉ። ጋብቻ ግን ክቡር ነው የተባለው። ክቡር ነው ለሰው የተሰጠው ክቡር ጋብቻ ተሰጥቶ ያን መንከባከብ፣ ያን መጠበቅ፣ ያን ማሳደግ፣ ያን መምራት፣ ያን ማስተዳደር ኃላፊነት ደግሞ የባልና የሚስት ነው። ጋብቻ ትልቅ ኃላፊነት የምንሸከምበት ነው። የዕድሜ ልክ ኃላፊነት በ3 ወር፣ በ2 ወር፣ በ4 ዓመት፣ በ10 ዓመት የሚያበቃ ሳይሆን ዕድሜ ይፍታሽ ኃላፊነት የምንቀበልበት ነገር ነው። ይህም በጣም ማስተዋል ያስፈልጋል ማለት ነው። ጋብቻ ከእግዚአብሔር ዘንድ በኪዳን በምንቀበልበት ጊዜ ኃላፊነት ጋር ነው የምንቀበለው። ለምሳሌ እጅና እግር የሰጠን እግዚአብሔር ሲሆን የእጅና የእግርን ንጽህና በአግባቡ መጠበቅ ደግሞ የኛ ድርሻ ነው ማለት ነው። ይህ ማለት እጅ ሰጥቶናል እንጂ እጃችንን አያጥብልንም ማለት ነው። ይህንን ኃላፊነት ባለመወጣት ምክንያት ለሚደርስብን የጤና ችግር እግዚአብሔር ተጠያቂ አይሆንም። ቃሉ ይህን ሲያረጋግጥ ነው እንግዲህ ምሳሌ 2:11 ላይ ጥንቃቄ ይጠብቃል ማስተዋልም ይጋርዳል ይላል። ከእርሱ ለተቀበልነው ነገር ሁሉ ጥበቃና ጥንቃቄ ማድረግ እንዳለብን ያሳሰበን ለዚህ ነው ወገኖች። ስለዚህ ባልና ሚስት ከጌታ የተቀበሉትን ጋብቻ ለእያንዳንዱ እንደየስራው መጠን የሚከፍለውን ጌታ በማሰብ ኃላፊነታችን በሚገባ መወጣት ይኖርብናል ማለት ነው። ስለዚህ ጋብቻ ምንድነው? የኃላፊነት ቦታ ነው። ኃላፊነትን የምንሸከምበት። ትናንት እንደፈለግን ስንወጣ ስንገባ የነበርን ላጤ ሁነን በፈለግነው ሰዓት ገብተን ቤት የሚጠብቀን የግል አልጋችን የታመሸ የትቆየ ማይለን በቃ ራሳችን ብቻ ከራሳችን ልብና አእምሮ ጋር ተመካክረን በእግዚአብሔር መንፈስ ተመርተን ማንኛውም ነገር የምንፈጽምበት ነው። ሌላ ኃላፊነት የለብንም። ስለ ሚስት ሴት ደግሞ ስለ ባል ኃላፊነት የለባትም። ስለ ልጅ ኃላፊነት የለባትም። ወደ ጋብቻ ከተገባ ግን ብዙ ኃላፊነት ይመጣል። የመጀመሪያ አንድ ሰው ኃላፊነት፣ ቀጥሎ የልጆች ኃላፊነት። ያ ብቻም አይደለም። ከዛ ከትዳር አጋራችን ጀርባ ያሉ የቤተሰቧ የቅርብ ዘመዶቿ ኃላፊነት ሁሉ አብሮ ይመጣል ማለት ነው። ስለዚህ ጋብቻ ኃላፊነት ነው። የአባቴ ብሩካን ይህን በትክክል በዚህ መንገድ ልንረዳው ይገባል። ያኔ ነው ጋብቻ ውስጥ ስንገባ ኃላፊነትን ተቀብለን ያንን ለመወጣት እንደሆነ የምንገነዘበው። አለበለዛ ጋብቻን በትክክል ልንረዳውም ልንመራውም ልናስተዳድረውም ልንተገብረውም ችግር ነው የሚሆነው ማለት ነው። እግዚአብሔር አምላክ ማስተዋልን ይስጠን። ሰባተኛው ጋብቻ ተጠያቂነት ያለበት ነው። ተጠያቂነት አለበት። ማን ነው የሚጠይቀን? ጋብቻ አንድ ቀን ለሰጪው የምናስረክበውና በሰጪው የምንጠየቅበት አደራ ነው። እግዚአብሔር ስለሰጠን ነገሮች ሁሉ አንድ ቀን ተጠያቂዎች እንደሆን መረዳት አደራችንን በታማኝነት ለመጠበቅ ይረዳናል። ቅዱሳን ጋብቻ ከእግዚአብሔር በባለ አደራነት የምንቀበለው እንጂ እኛ የምንፈጥረው እና እንደፈለግን የምናደርገው ጉዳይ አይደለም። ብዙ ሰዎች በራሳቸው ላይ በተሰጣቸው ስልጣን የጸጋ ስጦታ በልጆቻቸው በትዳራቸው ላይ የፈለጉትን የማድረግ ስልጣን እንዳላቸው ይመስላቸዋል። እንደዛ ስለሚያስቡም እንዲህና እንዳማድረግ እንዲህና እንዳመሆን መፍትሄ ነው የሚሉበት ሁኔታ ይታያል ማለት። ይህ ታዲያ ከእግዚአብሔር ቤት ውጭ ብቻ ሳይሆን በእግዚአብሔር ቤት ውስጥም
የሚታይ ነገር ነው። የሁሉ ታዲያ እውነተኛ ፈራጅ በዙፋኑ እንዳለ ከመርሳት የሚመጣ ነው። ይህ ደግሞ ችግርና ውድቀትንም የሚያስከትል ነው። ራሳችን እንኳ የራሳችን አይደለንም፣ በዋጋ ተገዝታችኋል የተባልን ሰዎች ስለሆነ ማለት ነው። ፍቃዳችንን ማድረግ እንደማንችል ነው የራሳችን ባለመሆናችን በዋጋ በመገዛታችን መጽሐፍ ቅዱስ የሚነግረን ወገኖች። ይህንን ነው መጽሐፍ ቅዱስ የሚገልጥልን። ስለዚህ ተጠያቂነት አለበት ማለት ነው። ሰጪው ይጠይቃል። እዛው እርስ በርስም ደግሞ ለባሏ ተጠያቂነት አለባት፣ ባል ለሚስት ተጠያቂነት አለበት፣ ልጆች ለቤተሰብ፣ ቤተሰብ ለልጆች። ብዙ ተጠያቂነትን ይዞ የሚመጣ ነው። ምክንያቱም ሚስትን ያገኘ በረከትን ያገኘ ይላል መጽሐፍ ቅዱስ። ጋብቻን ደግሞ ከመጀመሪያ የመሰረተ እግዚአብሔር ነው። ጥሩ ትዳርና ጋብቻንም የሚሰጥ እግዚአብሔር ነው። መጽሐፍ ቅዱስ ሀብትና ባለጸግነት ከአባቶች ይወረሳሉ ይላል ምሳሌ ላይ። እግዚአብሔርን የምትፈራ ልባም ሴት ግን ከእግዚአብሔር ዘንድ ናት ይላል። አይገርማችሁም? በምንም አይነት ብዙ ነገር መውረስ ይቻላል። ሰለሞን ከዳዊት በጣም ብዙ ነገር ብሩን ወርቁን ወርሶ እሱን አስወርሶት ቤቴን አንተ አትሰራም ስለተባለ ዳዊት ለሰለሞን አስወርሶት ሰለሞን ረጅም ጊዜ ወስዶ በበቂ ብርና ወርቅ ቤተ መቅደሱን የራሱን ቤተ መንግስት ለ20 ዓመታት ሰርቷል። ቤተ መቅደሱን ለ7 ዓመት የራሱን ቤተ መንግስት ደግሞ ለ13 ዓመት 20 ዓመት ግንባታ ላይ ልማት ላይ በወርቅና በብር በብረት ብቻ እየለበጡ መስራት በጣም በጣም ሰፊ ጊዜ ነው። ትልቅ ሀብት ይጠይቃል። ምን ያህል ሀብት ቢያወርሰው ነው ትላላችሁ? እንግዲህ ተመልከቱ። ይህን ሁሉ ቢያወርሰው ነው። ያ ብቻ አይደለም፣ ንግስናውን ጭምር ሰጥቶታል። አዶንያስ ሊነግስ ሲል አይ መንገስ ያለበት ሰለሞን ነው ብሎ ገና በሕይወቱ እያለ ነው ዳዊት ንግስናውን ለሰለሞን የሰጠው። የሚገርማችሁ ግን ሚስት ግን ሊሰጠው አልቻለም። ሚስት ከአባቶች አይደለም። ሚስት የሚገኘው ከእግዚአብሔር ነው። እግዚአብሔርን የምትፈራ ልባም ሴት ግን ከእግዚአብሔር ናት። ስለዚህ ብዙ ነገር አውርሶ ሚስትን መስጠት ስላልቻለ ወገኖች ሆይ የሰለሞን ሕይወት እንደዛ ብልሽቱ ሲወጣ እንመለከታለን ማለት። ሰለሞን ወደ 300 ሚስቶች 700 ቁባቶች እንደነበሩ መጽሐፍ ቅዱስ በደንብ አድርጎ አሳምሮ ይነግረናል። ተመልከቱ። ለምን ብትሉ ሚስት የምትገኘው ከእግዚአብሔር ብቻ ስለሆነ ነው። ከአባቶች የሚወረሰው ሀብት ነው። ሚስት የምትገኘው ከእግዚአብሔር ነው። መጽሐፍ ቅዱስ ሚስትን ያገኘ በረከትን አገኘ ብሎ የሚናገረው ለዚህ ነው ማለት ነው። በረከትን አገኘ ብሎ ይናገራል። በዚህ ስር እንዳው ሃለሃ እያልኩ ብናገር እንዴት ነው በረከት መሆን የምትችለው የሚለውን ነገር ብናነሳ፣ እንዴት ነው ሚስት በረከት መሆን የምትችለው? ሀ ብለን መልካም ረዳት ስለሆነች ነው። ዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ብሏል። ስለዚህ ረዳት ናት ማለት ነው። መልካም ረዳት፣ ባልም ለሚስቱ መልካም ረዳት። ካለ ሚስት ለብቻ መሆን መልካም አይደለም። ሰው ምቹ ረዳት ያስፈልገዋል ያለው ደግሞ ራሱ እግዚአብሔር ነው ወገኖች። የሚስት ምቹ ረዳትነት ማንም ሊተካው አይችልም። ከእግዚአብሔር የምትገኘውን አስተዋይ ሚስት ወገኖች ሆይ ልጅ አይተካም፣ እናት አትተካም፣ እህት አትተካም፣ አባት፣ ወንድም ወዘተ ማንም ሊተካው አይችልም። ለዚህ ነው ሰው አባትና እናትን ይተዋል ከባል ከሚስት ጋር ይጣበቃል የተባለው። በመሰረቱ ብቸኝነትን የእግዚአብሔር ቃል አይደግፍም። እግዚአብሔር ብቸኝነትን ይቃወማል። መክብብ 4:9-12 ስታነቡ ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን 2 መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋል፣ አንዱ ብቻውን ሆኖ
በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት ይላል። ይቀጥልና ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም ቢያሸንፍ ሁለቱ በፊቱ ይቆማሉ። በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል። እንግዲህ እንደምታውቁ ጌታ ኢየሱስም ደቀ መዛሙርቱን ለወንጌል አገልግሎት ሲልካቸው ሁለት አድርጎ ነው የላካቸው። ለምን? ሰው ብቻውን ሊሆን ዘንድ መልካም ስላልሆነ ማለት። ሌላው ሌላ የምናየው እቺ ልባም ሴት ጥቅሟ የእርካታ ምክንያት ስለሆነች ነው። መጽሐፍ ቅዱስ ምሳሌ 5:18 ላይ ምንጭ ብሩክ ይሁን ከጉብዝና ሚስት ጋር ደስ ይበልህ ይላል። ተመልከቱ ምን ያህል እርካታ ምንጭ። በጌታ ደስ ይበላችሁ ባለው ቃል ነው። እዚህም ላይ በሚስት ደግሞ በጉብዝና ሚስት ጋር ደስ ይበልህ ይላል። ሰው በጽድቅ በሚኖርበት ትዳር ውስጥ በጣም ትልቅ ደስታ ስላለ ከእግዚአብሔር የተሰጠች ሚስት የደስታ ምክንያት ስለሆነች፣ ከእግዚአብሔር የተሰጠ ባል ደስታ ስለሚሰጥ ማለት ነው። ከፀሐይ በታች ከሰጠው በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበል ይላል መክብብ 9:9 ላይ ደግሞ ከሰጠው ሚስት ጋር ከምትወዳት ሚስት ጋር መቼ? በሰጠው ዘመን ከምትወዳት ሚስት ጋር ምን ይበል? ደስ ይበል ይላል። ሰዎች ደስታን ለማግኘት ወደ ተለያየ ነገር ይሄዳሉ። በዝሙት ይወርቃሉ፣ ያመነዝራሉ። ብዙ አይደለም። አንደኛ ቆሮንቶስ 7:2-5 ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁ ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ይላል። አያችሁ፣ የሚገባትን ያድርግላት፣ የሚገባውን ታድርግለት። ስለዚህ እርካታ ምክንያት ነው ማለት ነው። የሚገባውን ማድረግ የሚችል ባል ለሚስቱ፣ ሚስት ለባል ብቻ። በሌላ መንገድ የሆነ ሁሉ ኃጢአት ስለሆነ ማለት ነው። ሌላው አመርሃ የእግዚአብሔር ስጦታ የሆኑት ልጆች መገኛ ስለሆነች ነው ሚስት በረከት የሆነችው። ሚስት በሌለችበት ልጆች በረከት የሆኑ ልጆች ሊመጡ አይችሉም። መጽሐፍ ቅዱሳችን መዝሙር 128:3 ላይ ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። እንደ ወይን የሆነችው የተባረከችው ሚስት እንደ ወይራ ቡቃያ የሆኑ ልጆችን ትሰጣለች ማለት ነው። ይገኛል ማለት ነው በሷ በኩል። ልጆች ወገኖች ሆይ የእግዚአብሔር ስጦታ ናቸው። መዝሙር 127:4 ላይ በኃያል እጅ እንዳሉ ፍላጻዎች የጎልማሳነት ልጆች እንዲሁ ናቸው ይላል። በወጣትነት የሚወለዱ ልጆች በጣም ብርቱ ክንድ ባለው ሰው እጅ እንዳለ ሴፍ፣ ጦር፣ ፍላጻ የፈለገውን ግብ እንደሚመታ ማለት ነው። እንደዛ ነው ብሎ መጽሐፍ ቅዱስ ራሱ ነው የሚናገር። እዛም መዝሙር 127:3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው ይላል። የሆድም ፍሬ እርሱ ዋጋ ነው ይላል። በማን በኩል ይገኛል? በሚስት። እንደዛ ነው የሚገኘው። ይህን በጣም ልብ ልንለው የሚገባን ጉዳይ ነው። እንግዲህ እዚህ 7ኛ ነጥብ ስር ዘውድ ናት፣ ሞገስ ናት፣ ክብር ማዕረግ ናት። ሚስት ከእግዚአብሔር የምትሰጠው በረከት የሆነችው ሚስት ዘውድ ናት፣ ክብር ናት፣ ሞገስ ናት። ምሳሌ 12:4 ላይ ልባም ሴት ለባላ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። እዚህ ላይ አንዳንድ ጥያቄ ማንሳት ጥሩ ነው። በተለይ ትዳር ላላችሁ ልባም ሴት ነሽ አንቺ ለባልሽ? ዘውድ ነሽ አንቺ ለባልሽ? ወይስ አሳፋሪ ወይስ ቅንቅን ነሽ? ምክንያቱም መጽሐፍ ቅዱስ እዚህ ልባም ሴት ለባሏ ዘውድ ናት ይላል። ልባም ሳይሆኑ ዘውድ መሆን አይቻልም። ሰነፍ ሴት ለባሏ ዘውድ መሆን አትችልም። ምንድነው የምትሆነው? አሳፋሪ ነው። ምንድነው የምትሆነው? በአጥንት ውስጥ እንደ ቅንቅን ነው የምትሆነው። ልባም ስትሆን ሴት ለባሏ ዘውድ ናት። ናችሁ ሆይ ዘውድ ደግሞ ግንባር ላይ ነው የሚቀመጠው፣
ራስ ላይ ነው የሚቀመጠው። የክብር ስፍራ ነው የሚቀመጠው ወገኖች። ስለዚህ እንዴት ነው በጣም መነሳት ያለበት ጥያቄ ነው። ምንድናችሁ እህቶች ለባሎቻችሁ? ለወደፊት ልታገቡ የምታስቡ ራሱ ምንድነው መሆን የምትፈልጉ? ዘውድ ናችሁ? ልባም በመሆን ለባላችሁ ዘውድ ማለት ያው ክብር ነው፣ ንግስና ነው፣ የክብር ምሳሌ ነው። አያችሁ፣ ልባም ያልሆነች ሰነፍ ሴት አሳፋሪ ናት ይላል መጽሐፍ ቅዱስ። በአደባባይ ታሳፍራለች፣ እንግዳ ሲመጣ ታሳፍራለች፣ በየጎረቤቱ ታሳፍራለች፣ ከባሏ ጋር አብራ ስትወጣ ታሳፍራለች፣ በቅልብልብነቷ በአፈኝነቷ ታሳፍራለች፣ በስንፍናዋ በዝርክርክነቷ ታሳፍራለች። አንቺ የምታሳፍሪ ነሽ፣ ዘውድ ነሽ፣ ክብር ነሽ፣ የምታኮሪ ነሽ። በጭቅጭቅነቷ ጫቃ በመሆኗ ወረኛ ክፉ በመሆኗ በአጥንት ውስጥ ቅንቅን እንደ ቅንቅን ናት ይላል መጽሐፍ ቅዱስ። የትኛው ነሽ እህቴ? ለወደፊት የምታገቢውትስ የቱን ነው መሆን የምትፈልጊው? የቱን ነው? በጣም ይሄ ማሰብ የሚያስፈልግ ነገር። ለወንድሞች የምጠይቀው ዘውድ ናት ከተባለ ዘውድ የት ላይ ነው የሚቀመጠው? አናት ላይ ነው። እንዴት ነው ሚስቶቻችሁን እንደ ዘውድ በክብር ነው የምትይዙ? ለወደፊት ልታገቡ የምታስቡ ወጣቶችስ እንደዚሁ በክብር ለመያዝ ነው ሀሳባችሁ? ወይስ እግር ስር፣ ወይስ የጫማ መጥረጊያ፣ ወይስ እንደፈለክ የምትሳፈጥባት ልታረጋት ነው የምታስበው? ይህ በደንብ ሊታሰብበት የሚገባ ጉዳይ ነው ወገኖች። ስለዚህ እንዴት ነው እንደ ዘውድ ነው ወይ ተንከባክባችሁ የምትይዙ ወንዶች የምንይዝ? ምክንያቱም ለባል ዘውድ ስለሆነች ልባም ሴት። እግዚአብሔር አምላክ የተባረከ ይሁን። ጌታ ማስተዋልን ይስጠን ወገኖቼ፣ ጸጋውን ያብዛልን የሰማይ አምላክ ቅዱስ እግዚአብሔር። እሱ ካልረዳን ከባድ ነው። እሱ ሲረዳን ግን በጣም ግሩም፣ በጣም መልካም ነው። ስለዚህ ሰባተኛው ምንድነው ያልነው? ትዳር ተጠያቂነት ያለበት ነው። በዛ ስር ነው አሁን 4 ነጥቦችን ያየን። ጌታ ቢፈቅድና ብንኖር ሳምንት ደግሞ 8ኛ፣ 9ኛ፣ 10ኛ እያልን እናያለን ማለት ነው። እግዚአብሔር አምላክ የሳምንት ሰው ይበለን። በዚህ የቤተሰብና የጋብቻ ትምህርት በጣም እንደምትጠቀሙ ተስፋ አደርጋለሁ፣ አምናለሁ። እግዚአብሔር አምላክ እንዲረዳችሁም ጸሎቴ ነው። እኔንም ይርዳኝ። እግዚአብሔር አምላክ ፈጽሞ ይባርካችሁ። ጌታ ከእናንተ ጋር ይሁን። የአባቴ ብሩካን እግዚአብሔር የሳምንት ሰው ይበለን። ከክፉ ሁሉ ተጠበቁ። ቸር ሰንብቱ።